ሰላም ጤና ይስጥልኝ። ተወዳጁን ኖላዊ ድራማ ይዤ መጥቻለሁ። ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ታደርጉልኝ ዘንድ በትህትና እጋብዛችኋለሁ። አመሰግናለሁ። ሀንቾ አባ ነቃህ እንዴ? አዎ ነቅቻለሁ ልጄ። እንዴት አደርግ? እግዚአብሔር ይመስገን። የሀንቾ አባ አሁን እንዴት ነህ አባ? እመሙ እየለቀቀህ ነው? እግዚአብሔር ይመስገን። የሀንቾ አባ እንድቹ ጥፍ ብለሽ አደርሽ አይደል? ታዲያ ምን ችግር አለው? ሀንቾዬ እኮ ተመችቶኝ ነው ያደርኩት። ድንቅ መመቸት። የሀንቾ አባት አባዬ ትጀበርክ ቅር አይልህም አይደል? በዚህ ሰዓት ወዴት? ስራ ነዋ። ምናሴና ሰላም ከሩማቸው በሳቅ እየተሳሳቁ ሲወጡ ሀናን ያገኟታል። እንዴት አደራችሁ? እንዴት አደርሽ ሀንቾ? አሲር ፋዘር መጣህ እንደ አሲር? አዎ እንዴት ነው? እግዚአብሔር ይመስገን። የሀንቾ አባባ የነ ሰላም አባት ቤት መጣ። ቆረቆረ። ሀንቾ በሩን ከፈተችለት። እዛም ሻንጣውን ላስገባለት የሻይ ሰጠውና ዘወር አለና እንደ የኔ ልጅ አለና ሀንቾን አቀፋት። ሀንቾም ደነገጠች። ኧረ አለች። እንዴ ምን ነው የኔ ልጅ መጣችልኝ ማለት ነው? ኧረ ሀንቾ ብትረበሽም እኮ አይፈረድብሽም። 16 ዓመት እኮ ቀላል አይደለም። የነ ሰላም አባት ሀንቾ ግን እኮ ሀንቾ ቆይ አንቺ በዚህ ሰዓት እዚህ ሌሊት ምን ልትሰሪ ተነሳሽ? ሀንቾ እነሱ ገና አልተነሱም። እንዴ በዚህ ሰዓት እስካሁን ሜላንትም አልተነሳችም? የነ ሰላም አባት ሀንቾ ያው አላየኋቸውም ለማለት ነው እንጂ ተነስተው ይሆናል። አሁንም የነ ሰላም አባት ድጋሚ የኔ ልጅ መተሻል እቅፍ አደረገ። እኛም ማለት ነው የኔ ልጅ ቿን ይዞ እኔ እኮ ሲነግሩኝ አላመንኩም ነበረ። ሀንቾ ቃላት ለማውጣት አጠራት። ሰላምዬ አባት ኦ ማይ ጋድ እንዴት ሊሆን ይችላል? ሁለቱን እጆቿን ይዞ አይኗን እያየ እሷም አይኗን እያየች ቃላት ማውጣት አቅቷታል። ቆይታ ምኑ አለች ሀንቾ እሱን እየነቀነቀ ልጄ እውነት ደግሜ አይሻለሁ ብዬ ስቤም አላቅም ነበረ ጆዬ ለምን? ሰላምዬ አባት ቀና ብሎ ተመስገን አምላኬ እኔ እንጃ ሻንጣዬን ላስገባው ችግር የለውም እኔ አስገባዋለሁ። እንደሱ ይሻላል። አዎ እኔ አስገባዋለሁ። ሀንቾ በቃ ውስጥ ገብቼ እናትሽን ልያት። ሀንቾም ሻንጣውን ጎትታ ወደ ውስጥ አስገባች። ወይዘሮ ሜላን ተባል መስፍን ቆረቆረና ወደ ወይዘሮ ሜላንት ክፍል ቆረቆረና ሰርፕራይዝ መስፍን ወይዘሮ ሜላንት አይኔ ነው እንዴ መሆነሳን ሜሉ ነይ እቅፍ። ወይዘሮ ሜላንት እኔ ይህን ማመን አልችልም። እንዴ ተረጋጊ እንጂ ምን ሆነሳን ሜልዬ እስቲ ቁጭ በይ። ሜላንት ቆይ እንዴት መንጣት አልነበረብኝም? ባልተቤቷ ወይዘሮ ሜላንት እንዴት ነው ታንደግረኝ የምመጣው? መሆነሻል ልጆችን ለማየት ግዴታ አንቺን ማስፈቀድ አለብኝ ማለት ነው። ነይ ዝጋ ቁጭ በይ። ወይዘሮ ሜላንትም ከጎኑ አልጋዋ ላይ ቁጭ አለ። አቶ መስፍኔ ሀሴትን ሳሎን እስቲ ነይ ሰላም በይኝ። አቀፋት፣ ሳማት። ሜላንት እኮ ሰራተኛ መቀጠር ትችልበታለች ማለት ሀሴት አንቺን የምስል ቆንጆ ልጅ ቀጥራለች። ሴትም አለችና እስቲ ቁጭ በይ አላት። መስፍን ለነገሩ ባታቂኝም ፍርድ የለብሽም። መስፍን እባላለሁ የነ ሰላም አባት ነኝ ይላል። ሀንቾ አባት እስቲና ገደፍ አድርገኝና ቀና አድርገኝ። አሲርም ገደፍ አደረጋቸውና ቀና አደረጋቸው። አንተዬ የሚወጉኝ የከብት መርፌ ነው መሰል ራብ ለቀቀብኝ ይላሉ። እንዴ ራበው እንደ ፋዘር ቢረበኝስ አንተ ምን ታደርጋለህ? የትም ተፋልጬ አንጥቼ ሰጥኋለሁ። አንተ እንደሆነ የሀንቾ አባት አንድ እንደሆን ክትጨንቅህ ያን ስርቆትህ ነው መፍትሄ፣ ሌላ መፍትሄ የለህ። ሰላምዬና ምናሴ እየተሳሳቀው ወደ ሳሎኑ ሲገቡ አባታቸው ቁጭ ብሏል። እንዴ
ብለው በግራና በቀኝ አባታቸውን አቀፉት። እንዴ አባዬ! ሁለቱም ግራና ቀኝ እንዲህ አድርጋችኋል ልጆች። ሰላምዬም እንዴን ያላምንም አባዬ፣ እንዴን ያላምንም አባዬ። ሰላም አባት ደህና ናችሁ ግን? ደህና ናችሁ ግን አባዬ? አነህ አባዬ። ሰላምዬ አለሁልሽ፣ በጣም ሰላም ነኝ እግዚአብሔር ይመስገን። ሰላምዬ ግን እንዴት መጣህ? እንዴ መምጣቴ ወደ ጥያቄ። ይህን ሰላምዬ አባት አቶ መስፍን እውነቷን እኮ ነው። መቼ ነው የመጣኸው? በቃ መስፍንም በቃ ትንሽ ቁጭ በሉና እናወራለን። አቶ መስፍን ያዘና ልጆቹን ቁጭ አለና ምናሴን አንገቱን ዳወስ እያደረገ እንዴት አድርገሃል አንተ? አደኩኝ አይደል? በጣም ምን ተገኝቶ እዚህ አደግከው? አቶ መስፍኔ እና ሀዳ ልጅ እንደሆንኩ አልቀር። መስፍኔም በጣም ደስ ይላል። ወደ ሰላምዬ ዘወራልና ደግሞ ሰላምዬ አንቺም አደግሽ አይደል? አንገቷን እየደባበሰ ሰላምዬም ኧረ እባክህ ጥያቄያችንን ችላ ለማለት ነው አይደል? ሰላምዬም እና ቁርስ በላህ? ኧረ ግን አሁን ሰዓት ነው የደረስኩት። ምናሴ እንደዛ ከሆነ በቃ ለሀና ልንገራትና ቁርስ ታምጣልን። አቶ መስፍንም ሀና ማለት ሰራተኛዋ ነች አይደል አቶ መስፍኔ? ሰላምዬም አዎ እሷ ናት። የሆነ የደንጋጣ ነገር ነች አይደል አቶ መስፍን? ትታይኝ እኮ በጣም ነው የተረበሸችው። በጣም ነው ቴም አባዬ ሀና እንደዚህ ነች። በጣም ትደነግጣለች። የሆነ ነገር ባልካ ቁጥር ትደነግጣለች። እንደውም ቆይ ልጥራት። ሀና ምናሴ። አንቾም አቤት ምናሴ። አቤት ምናሴ፣ ይቅርታ መምጣታቸውን አላወኩም ነበር። ምዬም ሀንቾ አባታችን ተዋወቅሽው አይደል? ሀንዬም አዎ ተዋወቅኳቸው፣ በጣም ጥሩ ሰው ናቸው። ሀንሴም ሀንዬ ቁርስ ደርሶ እንደው ብታመጭልን ደስ ይለናል። አዎ ደርሷል። ሀንቾ ታምጣላችሁ። ሀንቾዬ ወደ ኩርስ እና ማለት እሷ ናት አይደል? አዎ አላገኛትም አይደል? አግኝቻታለሁ። ኦ ማይ ጋድ አቶ መስፍኔ እህታችሁ ያችኛዋ ሰራተኛ ነበርኩ የመሰለችኝ። አቶ መስፍኔን ይቅርታ ምናሴ፣ እንዴት እንደዛ መሰለህ አባ? ብቻ እንደዛ አድርጌ ነው ያወራኋቸው አቶ መስፍኔ። ምዬም እርግብን ሰራተኛ ብለህ ጭራሽ ጥርቋን አስጥለህልኛል። ሀና ይቅርታ ሴት ወደ ሀና ጋር ወደ ኩሽና ገባችና ትገባ ሀንቹ ዝወር አለች። የምፈልገው ነገር አለች አለቻት። አይ የምፈልገው ነገር የለም። ምን? ሴት ወደ ኩሽና ስገባ ሀንሾ ዘወር አለችና የምፈልገው ነገር አለ። የምፈልገው ነገር በአዲስ ቪዲዮ መለሳለሁ። ላይክ ሰብስክራይብ ባላችሁበት